ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ ሰው ይሻላል። ይሄ በጣም ከፍተኛ የሆነ ኃጢአት ነው። እኛውን ኃጢአት የሚመስለን ወይ ነፍስ መግደል ብቻ ነው ወይ ስርቆት ብቻ ነው። ዘረኝነት ግን የክርስቶስን አካሉን እየቆራረጡ የተለያየ ቦታ የማስቀመጥ ያህል ታውቃላችሁ። እስቲ አንድን ሰውዬ ወዳለሁ እያላችሁ ቀኝ እጁን ቁረጡና ሌላ ቦታ አስቀምጡት። ግራ እጁን ቁረጡና ሌላ ቦታ አስቀምጡት። አይኑን አውጡና ትወዱታላችሁ ይባላል። እንዲህ ብታረጉ ቤተ ክርስቲያን የክርስቶስ አካል ናት። የዚህ ሀገር ተወላጅ ስንል ማንን የምንቆራርጠው? የክርስቶስን አካል። ከዚህ በላይ አይሁድስ አንድ ቀን ነው የሰቀሉት። እኛ ስንት ቀን ነው ክርስቶስን እየከፋፈል ነው ያለ? አይሁድ አንድ ቀን ብቻ ነው የሰቀሉት። እኛም ክርስቶስን እየሰቀልን ነው በመለያየት በክፋት። ይሄ ልቡናችን ካልነጻ እግዚአብሔር አይዘበትበትም። ከናዝሬት ደግሶ ይወጣል። እንዲሁ ከቃሉ ጋር ናቸው። እግዚአብሔር ሁላችን ጋር ይሁን። ትዕቢታችን ይጥለናል። እውነቴን ልንገራችሁ፣ እኛ ጻድቃን፣ እኛ ኢትዮጵያውያን፣ እኛ ቅዱሳን፣ እኛ እንደዚህ ባል እኛ የለም። የሚያድነን የክርስቶስ መንገድ ነው። ኋላ ምን አለው? ና መጥተህ እያለው። ይሄ ሊቃውንት ምን ብለው ይተረጉማሉ? ፊልጶስ እንደው ለጋ ክርስቲያን ነው የሚመስል ይላሉ። አንዳንድ ክርስቲያን ሁለት ጥቅስ ይሸመድድና አላችሁ ሁለት ጥቅስ ይሸመድድና ሄዶ ከመናፍቃን ጋር ክርክር ይገጥማል። ከዚያ በኋላ ታልቅበታለች። ማቴዎስ ወንጌል ምዕራፍ እንትን ቀጥልሽ፣ ዮሐንስ ወንጌል ምዕራፍ እንትን ቀጥል ጨምር አልቋል። ዓይንህን አፍጥጠህ ክርስቶስን አሰድበ ቤት ግን እንዴት ነው ታዲያ? መናፍቃን ካጋጠሟችሁ